በሙፍቲ ዑመር ኢድሪስ በተመለከተ ብዙ ሰው ዱዓ እያደረጉ ነው። አላሁመ አርሐምሁ እያሉ ነው እና ጥሩ ቦታ አላህ ያዘጋጀልህ ምናምን እያሉ ነው ማለት ነው። እንደውም ከአህለ ሱና ወልጀማ ማለት ነው። የሚገርማቸው ነገር ከአህለ ሱና ወልጀማ ትላንት ይሄን ሰው የቢድዓ ሰው ነው፣ የሽርክ ሰው ነው፣ ወደ ሽርክ ሰው ይጠራል፣ ወደ ቢድዓ ሰው ይጠራል፣ ይሄ ኢማማችን አይደለም ሼኻችን አይደለም ምናምን እያሉ የነበሩ ዛሬ ደግሞ ዱዓ እያደረጉለት ይገኛሉ ማለት ነው። እና ስለዚህ ይሄን ነገር ትክክል ነው፣ ዱዓ ሊደረግለት ይገባል ይሄን ሰው የሚለው የራሴ ሐሳብ ግልጽ ማድረግ ይፈልጋለሁ። እንደምታዩት በዚህ ቪዲዮ ያ ጀማዓ ሱጁድ እያደረጉለት ነው። ሱጁድ ያደረጉለት ነው። ላ ሐውለ ወላ ቁዋተ ኢላ ቢላህ። ሱጁድ ደግሞ ለሰው ልጅ በቃ በአጠቃላይ ማለት ነው ለመኽሉቅ እንደማይሆን ግልጽ ነው ማለት ነው። አላህ Subhanahu Wa Ta'ala ዒባዳ ለመላእክት ቢሆንም ለነብዮች ለሳሊሆች ቢሆንም አይፈቀድም ማለት ነው። ዒባዳ በሙሉ ለአላህ Subhanahu Wa Ta'ala ብቻ ነው የሚደረግ ማለት ነው። ሱጁድ ደግሞ ዒባዳ እንደሆነ ኢስላም የሆነ ሰው የማያውቅ ሰው አለ ብዬ አላስብም። ሱጁድ ዒባዳ ነው። ገባችሁ አይደል? ዒባዳ ነው ለአላህ ሙስተሐቁ ሊላሂ ፈቀጥ ለአላህ ብቻ ይገባል እንጂ ለማንም ሊደረግ አይገባም። ገባችሁ አይደል? አላህ ስላልፈቀደ ማለት ነው። ለነብይ ራሱ ሱጁድ ማድረግ አይገባም። ግን ለዚህ ሰው ሱጁድ ሰዎች ወንድ ቢሆንም ሴት ቢሆንም ሱጁድ ያረጋሉ። የሱን ርጅል የሱን እግር ይሳማሉ። ብዙ ነገር እየተደረገ እሱ ደግሞ ዝም ብሎ ይመለከታል ማለት ነው። ገባችሁ አይደል?